ህይወት እናንተ ልትፈትናችሁ ስትዘጋጅ ምንድነው መልሳችሁ? እናንተ ያልጠበቃችሁ ችግር ፊት ለፊታችሁ መጥቶ ድቅን ሲል እንዴት ነው ያንን ነገር ለመፍታት የምትሞክሩት? ምናልባት ዛሬ የምታዳምጡኝ በህይወታችሁ ከባድ ጊዜ ያሳለፋችሁ ሊሆን ይችላል። በህይወት ስንኖር የምንሰቃይበት ጊዜ ይኖራል፣ የሚያመንም ጊዜ ይኖራል፣ የምንፈራበትም ጊዜ ይኖራል፣ የምናለቅስበትም ጊዜ ይኖራል። ግን ህይወት እንዲህ ናት። ለቅሶ፣ ስቃይ፣ እንደዛ አይነት ነገሮች ባይኖሩ ደስታ ትርጉም አይኖረውም ነበር። ሁላችንም በፈተና እንፈተናለን። ጥያቄው ግን እንደዛ አይነት ፈተና ሲያጋጥሙን ችግሩን ለመፍታት እንዴት ነው የምንንቀሳቀሰው? ምላሻችንስ ምንድነው? ህይወት ከባድ ናት። ቀላል የሆነ ነገር የለም። ህይወታችሁ ቀላል በሆነ ብለን በተመኘን ቁጥር ራሳችንን ማንነት እየጠላን የፈጠረንን አምላክ እያማረረን መሆኑን አንርሳ። ችግር በሁሉም ቤት በሁሉም ጓዳ አለ። ግን ችግሩ እንዴት ነው የምንወጣው ነው። እንደዚህ አይነት ፈተና ሲያጋጥመን መፍትሄው አንድና አንድ ብቻ ነው። በራሳችን ማመን፣ መታገል፣ እስከ መጨረሻው ድረስ ተስፋ አለመቁረጥ፣ በራሳችን ያላችሁ እምነት መጨመር፣ ከፈጣሪያችሁ ጋር መገናኘት፣ ከፈጣሪያችሁ ያላችሁ እምነት ከፍተኛ ግን መሆን። በፈጣሪያችን ስንተማመን በራሳችን ያለን እምነት ይጨምራል። ይህ ጊዜ ማለፉ አይቀርም። በህይወታችን የሚያስጨንቀን ወደ ጭንቀት የሚመሩን ችግሮች ሊያጋጥሙን ይችላሉ። እንድንፈራ፣ በራሳችን እንዳንተማመን ሊያደርጉንም የሚችሉ ነገሮች ይመጣሉ። ግን ይህ ህይወት ነው። ሁላችንም እንፈተናለን። ጊዜው ማለፉ አይቀርም። ጊዜው ማለፉ ካልቀረ ደግሞ ታግለን አሸንፈን ብናልፍ ይሻላል። ችግር ያጠነክራል እንጂ ምንጊዜም ደካማ አያደርግም። በህይወታችሁ ዙሪያ ስለሚያጋጥማችሁ ነገር ሳይሆን ውስጣችሁ ስላለው እምነት ነው። የፍርሃት ስሜት ስለተሰማን ብቻ መፍራት የለብንም። ተስፋ መቁረጥ ስሜት ስለተሰማን ብቻ ተስፋ መቁረጥ የለብንም። በእንደዚህ አይነት ጊዜ ውስጥ ካፋችን የሚወጡ ቃላቶች ተጠንቀቁ። እኔ ሰው አይወደኝም፣ እኔ መቼም አይሆንልኝም፣ ንግድ ለኔ አይሆንም፣ ሁሌም እከስራለሁ፣ ይህ ችግር የሚያልፍ አይመስለኝም፣ ማንም እኔ ማገዝ አይፈልግም። ሁልጊዜ እንዲህ አይነት ቃላቶችን ስትጠቀሙ እንደዛ አይነት ስሜት እየተሰማችሁ ነው። ይህ አይነት ስሜት እንዲሰማኝ ነው የምፈልገው እያላችሁ እየነገራችሁት ነው። አስቡ። በአፋችሁ የሚወጣው በህይወታችሁ ትልቅ አስተዋጽኦ አለው። ችግሮቻችንን በገዛ እጃችን ነው የምናመጣው። እንደዚህ አይነት ቃላቶችን አለመጠቀም። አንድ ችግሮቻችንን መፍታት የምንፈልግ ከሆነ እንደዛ አይነት ቃላቶችን ከአእምሯችን ማውጣት አለብን። የራሳችን ያለን አመለካከት ከፍ ሊል ይገባል። ራሳችንን ከማንም በላይ አስበልጠን መውደድ ያለብን። ለራሳችን መናገር ያለብን አዎንታዊ የሆነ ነገሮች ብቻ ነው። አሉታዊ ነገሮች ጭንቅላታችን ውስጥ ሲገቡ ያንን ስሜት በቀላሉ መቀበል የለብንም። ወዲያው አዎንታዊ ነገር መቀየር አለብን። በጭንቅላታችን ውስጥ አዎንታዊ ባሰብን ቁጥር ህይወታችን ሁልጊዜም አዎንታዊ ነገሮች ይከሰታሉ። ህይወታችን እየተሻሻለ ይመጣል። እኛ ልብ ብለን አንመለከተውም እንጂ በትናንሽ ለውጥ ህይወታችን እየተስተካከለ ይመጣል። አስተውሉ። ይህ የመጀመሪያ ጊዜያችሁ አይደለም። እንደዛ አይነት ስሜት ሲሰማችሁ የመጀመሪያችሁ ጊዜ አይደለም። በፈተና የተፈተናችሁት የመጀመሪያችሁ ጊዜ አይደለም። የከሰራችሁት የመጀመሪያ ጊዜ አይደለም። በህይወታችሁ ግራ ስትጋቡ የመጀመሪያ ጊዜ አይደለም። ለራሳችሁ ይህንን ቃል በሉ። ይህም ያልፋል። እስከዛሬውን ችግር አልፏል። እዚህ ደርሻለሁ። ከዚህ በኋላ እያለፍኩኝ እሄዳለሁ። ችግር ጠንካራ ያደርጋል እንጂ መቼም ደካማ አያደርግም። እየጠነከርን እየበረታን ህይወትን እያቀለልነው ነው የምንሄደው። ህይወት ተስፋ ካልቆረጡባት ምንጊዜም ታሸንፋላችሁ። ሊሰብራችሁ ለተዘጋጀ ሰው መልስ ትሰጣላችሁ። እናንተ መቼም አያልፍላችሁም ብለው ለሚያስቡ ሰዎች መልስ ትሰጣላችሁ። በእናንተ በሚተማመኑ ሰዎች መኩሪያ ትሆናላችሁ። ምንጊዜም ይህንን አስተውሱ። በህይወታችሁ ፈተና ባይኖር ኖሮ ደስታ ትርጉም አይኖረውም ነበር። መቼም ቢሆን ተስፋ አትቁረጡ። ምንጊዜም ታገሉ። አመሰግናለሁ።